ጀዛሁላሁ ኸይር ወንድማችን ቤት ነበርን ሰራንና ስንብት ሰዓት ላይ መብራት ሄደ መብራት ስንብት ላይ ነው ዋልን ማታ ነው ረመዳን ነው በቃ ዋልን ያቺን መሰናበቻ እንትን የግድ ማስገባት ነበረብን እና ኮልፌ አካባቢ እንዳይሆን የግል አባጋጣሚኛ ኮልፌ አልነበረም ወደ ለቡ አካባቢ ነው ያንተ ኮልፌ የገጠመህ ነገር አለ እንዴ በተደጋጋሚ መብራት የሚጠፋብን ቀረጻ እየቀረጸ ኮልፌ ለማንኛው አንተ ሳጠጣ እንደዋራ ኮንፊደንስ ይሰጠኝ ማሚ ነው ኦኬ እንግዲህ መጀመሪያ ቴሌቪዥን ፕሮግራም ማቀው በሚንበር መልቲ ሚዲያ ነው ለአፍሪካ ቲቪ ግብአት እና የመናገር ኮንፊደንሱን ማለት ነው አቅሙ ሌላ ነው ኢንሻአላህ ብዙ ከቶች ነበሩት ከት ይተዋል አሁን በነጻነት እንደዚህ ትልት ፎቶዎች ሁሉ አሉኝ እኔ እንኳን ደህና መጣችሁ እንኳን ደህና እንተዋወቅ አይደለ እኛ ጋር እንዲስንጫወት ያው ቤተሰብነቱም ስላለ ነው ከ5 አመት በፊትም እንደዚሁ ከ5 አመት በኋላም እሳቸው ደግሞ ጭራሽ የፕሮግራም ክፍል ውስጥም ይሰራሉና ማናችሁ ከየት ነው ማንም በል مرحبا كاستاذ ወጣቶች ታዳጊዎች ወጣትነቱ ላይ ስላለበት ማለት ነው አንተ ይሁንልኝ مرحبا عبد الحكيم ناصر ሙስሊም ተማሪዎች ሊግ ላይ በተለይ ሚዲያና ኢቨንት አካባቢ በዋናነት ከሚያስተባብሩ ወንድሞች መሃል ሚንበር ቲቪ ላይ ደግሞ ቀን ተውልድ ሪሳላ ፖድካስት ከዛ ውጪ ያው በቅርቡ ሰሞን ሀጅ ዙልሂጃ አካባቢ ዜና ሞካክረን ነበር እዛ አካባቢ አለ ማሻአላህ ይሄ ሁሉ እንግዲህ ያስባል አይ ወደፊት ተተኪ ብለን ከምናስባችሁ ስለሆናችሁ በደንብ ራስን አስተዋወቅ በደንብ ይወቁ ኢንሻአላህ ነው እየፈራ አገልድሞ እኮ ነው የመጣው አይ ሻገልድም የከንሰን ስሜት ራሱ ለማምጣት እንዴት እየሞከረ እንደሆነ ያሳያል ማንም በል ኡስታዝ አብዱል መጂድ ጀማል አህመድ በሙስሊም ተማሪዎች ሊግ የቦርድ ጸሐፊ ያው ኤምኤስ ሊግም ረዘም ላለ ጊዜ ዘለግላለ ጊዜ ነው ሚንበርን ሳቅ ጀምሮ ወይም ከዛ ፊት ጀምሮ ያው እዛ እንخدማለን ያው ዘርፈ ብዙ ስራዎች ነው ያሉት ምታቋቸው እነሱ ላይ እንሳተፋለን ያው በኋላ ላይ የሚነሱ ከሆነ እናነሳለን በአንድ ነገር እንጀምር ገጠመኝ ብዙ አለን ወንድም አብዱል መጂድ ጋር አንድ ቪዲዮ ሼር አድርገህን ነበር እድሜው ስንት እንደሆነ አላቅም ልጁ አሁን ሚንበር አድርገው አስታወስከው ልጅ በጣም ያለቅስ የነበረ ልጅ ነው ራስን ታጣ ልጅ ነው ሲጀምር ሰሞን ይመስለኛል እሱም 2 አመት እየሞላው ነበር አሁን